የወጣሁት ማንም አላመቻቸልኝ በራሴ በስደት ነው የወጣሁት። ኦኬ በሱዳን ምናምን ሊቢያ ምናምን ማለት ነው። ደን በጣም ብዙ ውጣ ውረድ ነበረው። ጓደኛዬ እዛ ድረስ ሄዶ ተመልሶ መጣ ሱዳን ድረስ። አልቻለም፣ ከበደው ምናምን ነገር ያው ፈላም ነበርን በሰዓቱ። ቤተሰብ ምናምን ማንም ይረዳኝ የለም እዛ እስክደርስ ድረስ ያው በራሴ ጥሬ ግሬ። ድፍረት ገርሞኛል። ኳስ ተጫዋች ሆናለሁ ብለህ ከአዲስ አበባ ተነስተህ በሱዳን አድርገው እንደዛ ማለት ሰው በጣም ስቃይ ያለው ብዙ ሰው ሞቷል። አብሮኝ የነበረ ጓደኛዬ ሞቱ ማቃቸዋሉ። ሰላም ፈገግታ ሪያክት ሄኖክ እባላለሁ። ሄኖክ ዩቲዩበር፣ ቲክቶከር፣ ኢንስታግራመር ነኝ። በጣም አሪፍ። ከዚህ በፊትም ልታውቁት ትችላላችሁ። ከዚህ ቻናል ቀርቦ ያውቃል። ዛሬ ደግሞ በአዲስ ሾው ተገናኝተናል። የሾውን ሁኔታ ላስረዳ። እሺ ከመጀመራችን በፊት ዋናውን ሾው የ1 ደቂቃ ጥያቄዎች እጠይቃለሁ። በዚህ 1 ደቂቃ ጥያቄ 10 ጥያቄዎች አዘጋጅቼልሃለሁ። ምንም ሳታስብ ቶሎ ቶሎ ነው የምትመልሰው። ስንት ጊዜ ሆነ ወደ ኢትዮጵያ ከመጣው? 1 ወር ከ13 ቀን። ጠዋት ስትነሳ መጀመሪያ ምንድነው የምታደርገው? ማደርገው ጠዋት ስትነሳ? ቁርስ ነው የምበላው። እሺ ኢንተርኔት ላይ ፖስት ካደረከው የሚጸጽትህ ፖስት አለ? የፖስትከው ይለቅ ሚዲያ ላይ ከፖስትኩት የለም። እሺ ኢትዮጵያ ሲባል አእምሮ ላይ ቶሎ የሚመጣው ነገር? ኢትዮጵያ ሲባል በዚህ ሰዓት ነው? አዎ በቃ አሁን ኢትዮጵያ ሲባል ምን መጣልህ? ሰላም እንዳልሆነ ነት እንደሆነ በዚህ ሰዓት ምን ያስፈራል? የሚያስፈራኝ ነገር ያው ያለው ነገር ጦርነት፣ ሀገር ሰላም እንዳልሆነ ያን ስታስብ። እሺ ከኢንስታግራም እና ከቲክቶክ? ከኢንስታግራም እና ኢንስታግራም። መጨረሻ ጊዜ የደወልክለት ሰው? መጨረሻ እናንተ? እሺ ብዙ ጊዜ የምትሰራው ምግብ? ብዙ ጊዜ የምሰራው ስራ ነው። ምግብ ቺክን። 5 ሰከንድ። እሺ ቺክን። እሺ የምትወደው ዘፋኝ? ቴዲ። አለቀ። እሺ አንድ ጥያቄ ነበር የቀረ። ለመጨረሻ ጊዜ ቴክስት ያደረክለት ሰው ይላል? እኔ ነኝ። ከ5 ደቂቃ በፊት ነው ወይስ ከዛ በኋላ ቴክስት አደረጋለህ? ከዛ በኋላ ቴክስት ላይ። በጣም አሪፍ። እሺ ወደ ዋናዎቹ ጥያቄ እንገባለን። ይሄኛው ጥያቄ ደግሞ ምንድነው? ኢሞጂዎች አሉ እዛ ጋር። ኢሞጂዎቹን ፕሌይ ስናደርጋቸው የሚቆምበት ኢሞጂ ላይ ጥያቄዎች የተዘጋጁ አሉ። እሱን ጠይቃለሁ ማለት ነው። እሺ ፕሌይ። እሺ ይሄ የፋሚሊ ምልክት ነው። የቄራ ሰፈር ልጅ እንደሆንክ አውቃለሁኝ። የቄራ ልጅ መሆን ከሌላው ሰፈር በምን ይለያል? ወይም ደግሞ እንዴት ነው ቄራ ላይ ማደግ? ፍቅር ነው። ሰው ያለን ነገር ተካፍለ ነው የምትበላው። ሁሉም ሰራተኛ ነው። አብዛኛውን ወጣት ስፔሻሊ ባለፈው እንዳዩ ዩቲዩብ ላይ አብዛኛውን ወጣት የሚሰራ ነው። በረት አለ፣ ሞር የስራ እድልም አለበት። አዲስ አበባ ላይ ስጋ የምናከፋፍለው እኛ ስለሆነ የስራ ማግኘት ቻንስ አለ። ከሰውም ጋር መግባባት የተለያየ ብሔር ብሔረሰቦች መጥቶ የሚሰራበት ቦታ ነው። ከጅማ፣ ሐረር፣ ጎንደር፣ ትግራይ ኤቭሪዌር ማለት ነው። ከሰው ጋር ተግባብተው የመኖር እድል በጣም ሰፊ ነው ቄራ ላይ። የተማርኩት ሐዋርያ ጴጥሮስ ይባላል። እሺ ወደ ጎፋ አካባቢ ከ8ኛ ድረስ እዛ ነው ተምሬ ከዛም በኋላ የሄድኩት። በጣም አሪፍ። ቀጣይ ጥያቄ እሱ ነበር። በምን አጋጣሚ ነው ወደ ውጭ ሄድከው እና ምን ያክል ጊዜ ቆየ? በምን አጋጣሚ ነው የሄድከው? ላይክ ምንም አጋጣሚ አልነበረም። ጀስት መሄድ አስብ ነበረ። 8ኛ ክፍል ሆነ? 8ኛ ከዛም በፊት 6ኛ ክላስ ሆኜ ምናምን ጓደኞቼን ብዙዎቹ ያውቁ ነበር። ላይክ የመሄድ ሞራል ነበረኝ። ደን ከጓደኛዬ ጋር ዝም ብለን ተነጋግረን የሆነች ነገር ይዘን ወጣን። አልገባኝ። ቀለል አደረጋታ። ስለ ለንደን ነው የሚያወራው ባይዘው። በምን አጋጣሚ ነው? አጋጣሚው ማለት ለምሳሌ ቤተሰብ አመቻችቶልህ ነው ወይ የወጣኸው? ራስን ያሰብከው? እዛ በፊት ዘመድ ነበርህ ወይ? እንዴት ነው ማለት እንዴት ነው የሄድከው? እና ምን አይነት ጓደኛህስ ምን አይነት ልጅ ነው? ስለሱ አውራኝ። እሺ የወጣሁት ማንም አላመቻቸልኝ በራሴ በስደት ነው የወጣሁት። ኦኬ በሱዳን ምናምን ሊቢያ ምናምን ማለት ነው። ደን በጣም ብዙ ውጣ ውረድ ነበረው። ጓደኛዬ እዛ ድረስ ሄዶ ተመልሶ መጣ ሱዳን ድረስ። አልቻለም፣ ከበደው ምናምን ነገር ያው ፈላም ነበርን በሰዓቱ። ቤተሰብ ምናምን ማንም ይረዳኝ የለም እዛ እስክደርስ ድረስ ያው በራሴ ጥሬ ግሬ። በጣም አሪፍ። አሁን ከሱዳን ነው የቆምኩት እኔ። ስለዚህ ከአዲስ አበባ ጎንደር ሄድክ ነው? ከአዲስ አበባ ቤት ነው መተማ? ከአዲስ አበባ ቤንሻንጉል ነው ምናምን ብዙ ሰው አያውቀውም ባይዘው። ያ የሄድክበት መንገድ? እሺ ከባህር ዳር ምናምን ነገር ነው። እሺ ደን
ሱዳን ገባን። እኔ እና እሱ ነበር። ሁለታችሁ ማንም ሰው ያውቀው ብር ይዛችሁ ነበር ማለት በዚህ ላይ 8ኛ ክፍል ነኝ ብለህ 2000 ነበር እና 5000 ላይ ሞላ ሚሰን ይሄር ነው እና ምንም ሳናቅ ነው ጀስ ብለን ነበር ይሄር ነው። ከዛን ፈላም ስለነበር ሰው እንትን ይለን ነበር መንገዱ ምናምን ማንም ሳያስቸግር ምናምን ነበር ያሳለፈን። እየከፈልን ምን አልነበረም ገባን። ግን ሱዳን ትንሽ እሱ ተመለሰ። እኔ ሱዳን ላይ ተመለሰ። ለምን ተመለሰ? እሱ ትልቅ ነበር። ቤተሰቦቹ ምናምን ናፈቅኝ ምናምን አለ ሱዳን ላይ ሲደርስ። ገና እዚህ ገና በሳምንት አልሆነ ናፈቁኝ አለ። እኔ ደግሞ እንደዚህ አይነት ሰው አንተ ለንደን ነበር የምትናፈቀው? ለንደን ነበር ለመግባት አላማ ወይስ ያ መጀመሪያም ስነሳ እኔ ኢንግላንድ ጀስ ኳስ ተጫዋች ሆናለሁ ምናምን ብለህ የምታስበዋለህ እንደዛ ብዬ ነው የሄድኩት። በጣም አሪፍ። አሁን ሱዳን ላይ ብቻ ነው ከዛ ምን አደረገ? የሰፈር ልጆች ሌሎች መጡ። እሺ ትልልቆች ማለት ነው ተለቅ ያሉ መጡ። እንዲሁም እኔም ልመለስ ነበር 8ም ተፈትኜ ነበር ቤተሰብ አንልክም ምናምን ሲል ከዛ እነሱ ሲመጡ ከነሱ ጋር እነሱ አግዘውኝ ነው የሄድኩት ከጓደኞች ጋር። ያ አንደኛው ኦኬ ብር አስፈልጎ ነበር እዛ በኋላ ግዴታ ክፍያ ነበር? ኦፍ ኮርስ ምንም አልነበረኝ 2000 መንገድ ላይ ያለቀ እዛ ምንም አልነበረ። በስማ ከዛ እስከ ሱዳን ወዴት ነው ሄዳችሁ? ከሱዳን ሊቢያ ሄደ። ሊቢያም እንደዛ በምንድን ነው ሊቢያ ሄደ? በመኪና እዛ ላይ ብዙ ነገሮች ነበሩት ያላ ውጣ ውረድ ብር ቤተሰብ አልክም አለ ምናምን ነገር ተመለስ ነው የሚለው ምናምን ያለው ነገር ደግሞ በጣም ብዙ ነበር። በዛን ሰዓት ራስ ወደ 6000 7000 ዶላር ነበር። እንደዛ ስነግራቸው አንደኛውን ልጅ ምን ላኩ አሉ ገብታ 400 ሺህ ነው ስላቸው ተደባበርን ከቤተሰብ ጋር 400 ሺህ ብር ነው የተጠየቀው። በመቼ ጊዜ ነበር? 6000 ምናምን ዶላር እንደዛ ነው። እንደዛ ነገር ኦኬ በጊዜ የነበረው እንትን አናውቅም፣ ግን 6000 ዶላር ጠየቁ። 6000 ዶላር ዋው ከሊቢያ ወደ አውሮፓ ለመግባት ያ ከዛ እነሱ ከፈሉ። እኔ በሆነ አጋጣሚ ጠፍቼ ወጣሁ። እንዴት ጠፋ ማለት? ጠፍቼ ወጣሁ ስለ ብር ክፈሉበት የተባልንበት ቦታ ሃርድ ነበረ። በጣም ብዙ ሰው ነበር እዛ ቦታ ላይ። በሰዓቱ እነሱ ከፍለው የወጡ ሰዓት እኔ አልነበረኝም ማለት ቤተሰብ ምናምን ነገር 6000 ዶላር ብዙ ነው። በዛን ሰው ቤተሰብ አይኖርም። እኔ እዛው ነበርኩኝ። ግን የሆነ አጋጣሚ ነበርና እንደዚህ ምግብ እንትን ሲባልና ምናምን ዝም ብዬ በድፍረት ወጣሁ። መኪና ውስጥ ማለት ነው? ኖ መኪናውን ሳይ ቤት ውስጥ እንዲ ኦኬ የነበርንበት ቤት ውስጥ ለተወሰነ ወረዛ ነበር። ደን በቃ ወደ ዋና ከተማው ሄድኩኝ። ዋና ከተማው ከሄድኩ በኋላ ምናምን በጣም ትንሽ ብር ነበር በሰዓቱ ኖርማል እንደዚህ ካልያዙ ማለት ነው 10000 ምናምን ከቤተሰብ ተላከልኝ። የኢትዮጵያ 10000 ብር የኢትዮጵያ 16000 ብር ነበር የተላከ፣ ግን በ10000 ነው የተሻገርኩት በሰዓቱ። ያ ግን በጣም ከባድ ነው ይዛኔ። አሁን ደግሞ በጣም ከባድ ነው። እንዲህ ይሄን ነገር ሚዲያ ላይ ምናምን አውርቼ አላውቅም። አንተም አታውቅም? አዎ እኔም አላውቅም ይመስለኝ። በቃ በቤተሰብ ይሄ ያ እንደዛ ነው ሰው የሚያውቀው። ምክንያቱም ስለምትማር ከዛ ምናምን ያ በቃ እንደዛ ተሻገረ። በጣም አሪፍ። እንቀጥለዋለን ይሄንን ጥያቄ። ወደ ኢሞጂው እንግባ። አሁንም ትራቭል ላይ ነን ያለነው። ተመልሶ የፕሌን ምልክቱ ለትራቭል የተጠቀምነው ነው። አሁን ስንት ጊዜ ሆነ ለንደን መኖር ከጀመረ? ለንደን አሁን አጠቃላይ ወደ 7 አመት ይሁን 6 አመት ከ6 ወር ምናምን ብቻ ወደ 7 አመት 7 አመት ሆኗል። ከሊቢያ የት ነው መጀመሪያ ሄዳችሁት? የቀደሙን ታሪክ እንቀጥል ተቀራራቢ ስለሆነ። ያ ከሊቢያ ኢታሊ፣ ብዙ ሰው ያው ኢታሊ ይቀራል ምናምን ብቻ እዛ ላይ ተበታትነናል። ከኢታሊ ፍራንስ እዛ ላይ በጣም ባይዘው በጣም ብዙ ተወደዳሉ። እዛም ገብተን ምናምን ህገወጥ ስለሆናችሁ ተደብቃችሁ ምናምን ነው ህገወጥ ነው፣ ግን ያው ያውቃል ፖሊሶች ጋር ምናምን አብረን ነው እንትን የምትለው ምንም እንትን አይሉም። በጣም ብዙ ሰው ነው ያለው ስራ ምናምን። እሺ እዛ ቦታ ላይ ነበር። አሁን ፈርሷል፣ በዚህ ሰዓት ተቃጥሏል ምናምን ነገር፣ ግን በሰዓቱ ነበረ ብዙ ሰው ምናምን እዛ ራሱ ደርሶ ይሞታል። 500 ምናምን ዩሮ ከፍለን ነበር በሰዓቱ የምንሻገረው። እንደዛ ተሻገሩ። 500 ዩሮ የተገኘ ከቤተሰብ እዛ ስገባ ገብቷል ይልካል ማለት ተስፋ አለው አይሞት የሱዳንም ቢያሉ ሰዎች ከፍለን ቢሞት ሊል ይችላል። እና የሚያስፈራ የሚመስለን አፍሪካ ያለው ሲቹዌሽን ነው። እዛ ከገባ በኋላ አሁን እኔም ማስብ የነበረው እዛ ያለው ነገር አልጋ ባልጋ ምናምን የሚሆን ነው የሚመስለው። ግን እንደዛ ነው
በጣም እንዲሁ ስትራግር ያለው እዛ ነው። ላይክ አሁን ሊቢያ ምናምን እንደ እድል ትወጣለህ፣ ልትሞትም ትችላለህ። በጣም ብዙ ሰው አለ በዛ። ግን እዛ ላይ ስትደርስ ከኢታሊ ጀምሮ ሁሉ ነገር አዲስ ነው። ገብቶሃል? ማንም እንትን አይልም፣ በቋንቋ ማትግባባ ምናምን ሆምለስ ሆነህ ነው የምታሳልፈው። ፍራንስም ላይ ሆምለስ ትሆናለህ። በጣም ብዙ ፍራንስ ላይ እንደሚሰቃዩ ሰዎች አሉ አሁንም ማለት ነው። ሶ በጣም ስቃይ ያለው ብዙ ሰው ሙቷል። አብሮኝ የነበረ ጓደኛ የሞቱ ማቃቸዋሉ። አብረን ምንተኛ ምናምን ስትሞክር መኪና ፈጣን ነው ሃይዌይ ላይ ነው ምናምንና ትገጫለህ እና በጣም ብዙ ሰው ሙቷል። አሁን ደግሞ በባህር ነው ምናምን የሚሞከር ወደዛም አንዳንዴም ይሰምጣል። ከኢንግላንድ ከፍራንስ ወይም ከቤልጂየም ወደ ኢንግላንድ ማለት ነው። ነው በጣም ከባድ ነው። ሶ አሁን የመስመጥ እድል አለ ማለት ነው። ባለፈውም እንደዚህ ተፈጥሮ ነበረ። ሶ ውድ ነው ደግሞ አሁን በጣም አሪፍ። ሶ አሁን ያኔ 500 ፓውንድ ነው ያልከኝ ከፈልክና ለንደን ገባ፣ ወደ እንግሊዝ ገባ። እንግሊዝ የት ነው የገባው? ቀጥታ ለንደን ነው ወይስ ሌላ ቦታ? ቀጥታ ለንደን ነበር የሄድኩት። የሰፈር ልጅ ተስፋ የሚባል አለ። በዚህ አጋጣሚ ቴንኪው ብራዘር። እሱ መጥቶ ያለውበት ቦታ ስልክ ነበረኝ፣ ደወልኩለት እና ቦታውን ባስ ስቶፕ ምናምን ነገርኩት። ሰርች አድርጎ መጥቶ ከዛ ይዞኝ ሄደ። ከዛ ቀለለ ላይፍ ወይስ እንዳልኩ እዛም አለ በጣም የሚከብድ ነገር ምንድነው? እኔ አሁን አላቅም ነበር። እዛ ገብተህ መኖርን ነው የምታስበው ምናምን። እኔ በሰዓቱ አሁን እንዲም ኬዝ ምናምን እንዳለ የዛኔ አላቅም። ገብተህ ወረቀት የሚባል ነገር አለ ኢንተርቪው ምናምን ለማድረግ ከጓደኞቼ ጋር ምናምን እንደ ድሉ ነው። እኔ እንዲሁም ቶሎ ነበር የተሳካልኝ። በጣም አሪፍ ነው። ሶ አሁን እዚህ 8ኛ ክፍል እያለ ለንደን የምታስብበት አለ። ከዛ ኳስ ተጫዋች መሆን እፈልጋለሁ ብለህ ነበር። እንደዛ ነበር የነበረ ኤክስፔክቴሽን አለ። ከዛ ስትሄድ ያጋጠመህ ነገር ምን እስኪ አነጻጽርልኝ። ምን አለ እዛ ስትሄድ ምን አለ መሰለህ፣ አሁን እንዲሁም የሚዲያ እየመጣ ብዙ ነገር እያየን በጣም እዛ ጋር የሚያሳዩ የቪአይፒ ውጭ ምናምን የሌለ ብልጭልጭ ምናምን ነው። ግን ወደ ውስጥ ገብተህ ስትኖር በጣም በቃ ይለያል ማለት እንዲህ ለማለት ምናምን ለሚዲያ ምናምን ሳይሆን ያለው ነገር ነው። በጣም ከምል በላይ ማለት ላይፍ ይከብዳል። ለምሳሌ ኳስ ተጫዋች ነኝ ብሎ ማንም ሊሄድ ይችላል ከዚህ፣ ግን በጣም ይከብዳል እዛ ለመድረስ። በጣም እዛው አንተ ጎበዝ ነበር ከዚህ ኳስ ተጫዋች? ጎበዝ ነበርኩ፣ ግን ዳትማች አይደለም። ግን እድሉን የሆነ ገብቻለሁ ታገኛለህ ዝም ብለህ ለመግባት። ግን ወደ ላይ ለመሄድ በጣም ከባድ ነው። እድሜ ያለ ምናምን የሆነ ሰዓት ተስፋ ትቆርጣለህ በራስ ስፔሻሊ ከአፍሪካ ስትሄድ ማለት ነው። እዛ ቤተሰብ የለ ምናምን ይረዳ ሶ በቃ ይወርድና የሁሉም ሐሳብ ወይ ትምህርት ላይ ከሆንክ ትምህርት ላይ፣ አብዛኛውን ደግሞ ስራ ላይ ነው ሄዶ እንትን እያደረገ ያለው። ስለዚህ ያልተገጣጠመልህም ማለት ነው። እንዲህ ጀርባና ጀርባ ድፍረት ገርሞኛል። ኳስ ተጫዋች ሆናለሁ ብለህ ከአዲስ አበባ ተነስተህ በሱዳን አድርገው እንደዛ ማለት ያ መጀመሪያ ክርስቲያን ፓላስ ነበር ሰፈሬ፣ ስቲልም እዛው ሰፈር ነኝ። ያው እንትኖቹ ጋር ጀምሬ ነበር ኳስ መጫወት ሜዳ ምናምን ያው እድሉን አንደረጅም ስትሆን ይሰጠዋል በሰዓቱ። ሶ ገብቼም ነበረ። በዛም ኮሮና መጣ ምናምን። ከዛ በኋላ በቃ ሄደ እዛ ከተወለዱት ጋር ነበር። አንደኛው ነው እንዲህ አሁን አሪፍ ላይ ያለ ባርሳ ነው ምናምን። አብሮ ይሄደ ኖ አብሮ ከሄደ ማንም የለም። ሁሉም ይሞክራል። በጣም ጎበዞች አሉ የተለያየ ሰፈር ልጆች፣ ግን ይከብዳል ለሞ እንደዛም ይሄዳል ብዬ ማስሰውም አስቤም አላውቅም። ኳስ አስቦ ይሄዳል ያስቤ አላውቅም። እንደዛ ካንተ ስሰማ ነው። አይ ይገርማል። ሰው እንዴት ነው እዛ ኑሮ? ምን አይነት ኑሮ ነው የገጠመ እዛ ሰፈር ስትገባ? ከተቀበለ ሰው ጋር እንጀምርና አንደሪ ስትሆን ምን አለ መሰለህ አሌክሶ፣ ፋሚሊ አሉ አንተን ተቀብለው እንትን የሚሉ ማለት ነው የሚንከባከቡ ሰዎች ምናምን ነገር። አንደሬጅ ስትል ከስደተኛው ነህ ወይስ ኳስ ተጫዋቹ ነህ? ኖ አንተ ከኳሱ ነው የምትለው ወይስ ኑሮ ሁሉም ጠቅላላ ኑሮ እኮ ያ አንደሬጅ ስል ከቤተሰብ ፋሚሊ፣ እንደ እናትም እንደ አባትም ነው እንደዛ አይነት ፋሚሊ ጋር ያስገባዋል። አሁን ኦቨሬጅ ሲሄድ የራሱን ተሰጥቶት ራስን ቻል ምናምን ነው። አንደሬጅ ጥቅሙ እሱ ነው። ብዙ ሰው እንዲሁም በጣም ትልቅ ሰው ሆኖ ይብን እድሜውን ቀንሶ ይሰጣል። 30 ሆኖ 15 ይሰጣል። ከዛ ሲታመም የ30 ዓመት ልጅ የ15 ዓመት መድኃኒት ሲሰጠው አይሰራም። እና በሰዓቱ እኔ የተወሰነ እንትን ብዬ ነበር። የተወሰነ እድሜ ቀነስ ካንተ? ስንት ቀነስ? ከወረቀት 2 ዓመት ምናምን እንትን ብዬ ነበረ። 15 ነበር 15 ነበር። ከዛ 12 አረክ 13 17 18 15 አረኩት።
ኦኬ 17 ነበር እሱ አንዴ ከገባ እስከ 21 አመት እነሱ ጋር ነው ምናምን እሱ እኔ ግን እስከ 18 አመት ጃማይካይ ማዘር ነበረችኝ እንመሳሰልም ነበር ብዙም ገብቷል ካልቸሩም ጥሩ ነው ካልቸሩ መልካችን ምናምን ከሷ ጋር ደግሞ በቃ እናቴ ነበር የምትመስለው ሶ ከሷ ጋር ያለውን ነገር እንደዚህ ለኳስም የሆነ ነገር የምትፈልገው ግዴታ እሷን ነው የምትጠይቀው እሷ ታደርግልህ ግዴታዋም ነው ገብቷል የሚከፈላቸው ነገር አለ በጣም አለ ሶ ያ ነገር ለኔ አሪፍ ነበር እኔ ማስቸጋሪ ነበርኩ በሰዓቱ እሷ ላይ ምናምን እሱ አሪፍ ታደርግልኝ ነበር ነገሮች ወደ ኮንተንት ክሬተርነቱን ጥያቄዎችን እንመጣለን ማለት ነው እሺ በምን አጋጣሚ ነው ቪዲዮ መስራት ወደ ቪዲዮ መስራቱ የመጣው እኛውን የምናቀህ ቪዲዮ መስራት ከጀመርክ በኋላ ቪዲዮ መስራት የጀመርኩት የሆነ ጊዜ ከኮሌጅ ስመጣ ኖርማል የሆነ ዘፈን ደስ ይለኝ ነበር እንዲ ፌስቡክ ላይ ምናምን የሚለቀቅ ፍፄ ነው ምናምን የኦሮሞኛ ዘፈን እና እሱን ኖርማል መንገድ ላይ ዱላ አገኘውና ዝም ብዬ ሰራውና ለቀኩት ከዛ ስታይ በጣም ፌስቡክ ላይ አሪፍ ታየ ሶ እየጨፈርክ ነው የመጀመሪያ ቪዲዮ እየጨፈርክ ኦኬ እሺ ከዛን ዘፋኙም ሲለቀው ምናምን አልኩና ከዛም በኋላ ቀጠልኩኝ ከዛም በኋላ የራሴን ሰራ ነበረ ከዛም በኋላ ደግሞ እንደማንኛውም ዩቲዩበር ፍቅረኛ ይዤ እዚህም ቀርቤ ነበር በኋላ እናወራለን እሱ እንደማንኛውም ዩቲዩበር ይላልሽ ሶ አሁን በዛኔ ጀመርከው የሆነ ቪዲዮም ደግሞ አይቼ ነበር ትምህርት ቤት ላይ ሆነ የሆነ እስክስታ ምናምን ያስጨፈርካቸው ነው ነገር አሁን እንዲያውም አላጠፋውም ኢንስታግራም ላይ ማለት ሶ ትምህርት ቤትም ገብተ ነበር ማለት ነው እስኪ ንገረኝ ትምህርት ቤት እንዴት ነው የገባኸው እንዴት ነው አብረ ጓደኞችን ስትቀርጻቸው ነበር በአንደሬጅ ስትሆን ግዴታ ያደርጉታል ትምህርት መግባት ኦቨሬጅ የሆነ አማራጭ ሊኖር ይችላል አንደሬጅ ግን ግዴታ ነው ትምህርት ቤት መማር አለብህ ሌላ ነገር የለም ሶ ትምህርት ስኩል ገባው 9 ሊያልቃካይ ነበር ዛንተን ያልኩትና ገባው 10 11 እስከ 11 ነው ከዛ ጂሲኤስ ወስጄ ኮሌጅ ገባው ያ ቪዲዮ ኮሌጅ ላይ ነበር እንትን ያለው እንዳልኩ ከአስተማሪዎቹም ጋር ቶሎ ግባባለሁ ከተማሪዎቹም ጋር ምናምን ሶ የሆነ ፕሮግራም ነበር ልክፈትላችሁና ምናምን ብዬ እንትን አልኳችሁ ከዛ ያሳዩዋቸው ምናምን ነገር ያስቃልም ደስ የሚልም ነገርም አለ ያ የተለያዩ የዛው ሀገር ዜጋም አሉ ስፓኒሾች ጥቁሮች ምናምን ነበሩ ከዛ እሱ ደግሞ በጣም ቫይራል እሱ ቫይራል በቃ በዛ ነው እንትን አሁን እዛ ሀገር ቪዲዮ ትሰራለህ አሁን ደግሞ ሙሉ ጊዜን ቪዲዮ መስራት ላይ አድርገህ ወደ ኢትዮጵያ የመጣበት ጊዜ ውጭ ሀገር ቪዲዮ ከመስራትና እዚህ ሀገር ኮንተንት ክሬተር ከመሆን የትኛው አመቺ ነው አመቺ እዚህ ነው ለቪዲዮ እንዴት ታይም በጣም አለ ሲስተም ለመስራት ኮንቴንት የፈለከውን ሰው ለማግኘት ትራቨልም ያው ሀበሻም ስለሆነ ማሳየት ያለብህ ቦታዎችን ማለት እዚህ ሎካል ትራቨል ላይ ማለት ነው እንደዛ ታደርጋለህ ግን እዛ ምንድነው ታይም ይለ ስራ አለ ክላስ አለ በዛን ሰዓት ነው እንትን የምትለው የዩቲዩብ ምናምን ለቲክቶክ ምናምን ቀላል ስለሆነ እንትን ትለ ዩቲዩብ ግን ግዴታ ደግሞ የሆነ ነገር ማድረግ ሀሳብ መኖር አለበት ወደ ቪዲዮ ከሰው ጋር ስኖር እንደ ሰው ስለምትኖር እንደነሱ መሆን ግዴታ ስለሆነ ይሄኛውን ነገር ትንሽ እንትን ትለዋለህ ስለዚህ ይሄኛው አመቺ ነው ያልከኝ ነው ለኮንቴንት ላይ ያው ሁሌ ለመምጣት አሪፍ ነው ለነገሮች ግን የሚመቸው እዛ ነው ጎበዝ ወጥረም ሰራ ከሆነ እዛ ፉል ታይም ስራዬ ነው ብለህ ያስከው ሶ ሄኖክ ከዚህ በኋላ በምን አይነት ቪዲዮዎች ነው የምናገኘው እኔ አሁን ዩቲዩብ ላይ ነው በጣም በቃ መስራት የምፈልገውም እየሰራ ያለሁትም እሱ ላይ ነውና ብዙ አይዲያዎች ባለፈውም እንያወራን ነበር እነሱን ነገሮች ሞር ህዝቡ ላይ አምጥቼ መስራት ነው የምፈልገው ያው በደንብ ጠንክሮ እየሰራ ነው 10 ጥያቄዎች በአንድ ደቂቃ ለመመለስ እንጀምር አራስ ለመጠየቅ ምን ተይዞ ይኬዳል ዳይፐር እሺ ስምን እስከና አያት ንገረኝ ስምን ሄኖክ ሚካኤል አምባው እሺ ያንተ ምን ጊዜ ምርጥ ፊልም አማርኛ ነው እንግሊዘኛ የፈለከው አምሮ ላይ መጣው ነው ሌጀንድ ኦፍ ዘ ሲካር አንድ የሴት ስም ጥራ አንድ የሴት ስም ኤደን እሺ ንቅሳት አለ ንቅሳት እዚህ ጋር እሺ ቲክቶክ ላይ የሰለቸ ነገር
ቲክቶክ ላይ የሰለችኝ ነገር መጥፎ ነገር የሚያወሩ ዘረኝነት ምናምን እንደዚህ። የምን ክለብ ደጋፊ ነህ? የምን ክለብ ደጋፊ ነህ? ኦኬ አርሰናል መስላኝ ነበር። አይደለም አልሆነ። እሺ ሽሮ ከምን ይዘጋጃል? ሽሮ ከባቄላ። እሺ በአሁኑ ሰዓት ኢትዮጵያ ውስጥ ቆይታ የአሁኑ የኢትዮጵያ ቆይታ እንዴት ነበር? እስኪ ደስ ያለ ያስደስተን አንድ ነገር ንገረኝ። ኢንጆይ አድርጌያለሁ። በጣም ደስ ይላል። ምን ያስደሰተ የተለየ ነገር ያደረከው? በአሁኑ የተለየ ነገር ያደረኩት ስራ ላይ ነው። አሁን ከመጣሁ ጀምሬ ታይሚ ስራ ላይ። ደቂቃችን አልቋል፣ ግን አንድ ጥያቄ ይቀራል። አሁንም ኢንስታግራም ላይ ማየት ደስ የሚል ነገር በፍጥነት የጂም ፎቶዎች፣ ቪዲዮዎች በጣም ገምቼ ነበር እኔ። አሁን ያው ተመልሰን መጣን። እሺ አሁን ኢሞጂ ምን ይመስላል? ግልጽ ነው። ይሄማ ልቤ ነው። እሺ ከዚህ ቀደም አንተን የሚያውቅ ሰው ሁሉ የሚያውቀው የፍቅር ታሪክ ነበር እና በመሃል ከረጅም ጊዜ በኋላ እንደተቋረጠ ተሰማ። ከዛ ምንድነው የተፈጠረው? ምንድነው የሆነው? ማለት በምንድነው ልትለያዩ የቻላችሁ? የፍቅር ታሪካችሁን ሁላችንም እናውቃለን። እዚህ ቻናል ያሉ ሰዎችም ቀርባችሁ ታሪካችሁን በ10 ምናምን ደቂቃ ቪዲዮም ተናግራችሁ ታውቃላችሁ። ግን በምንድን ነው የተለያያችሁት? ዋይዘዌ የምር ለመናገር እንዲህ እርግጠኛውን የተጣላንበት ነገር የለም። እንዲህ ይሄ ነው ምናምን አሁን ብናወራ እንኳን ማለት ነው ስቲል ፍሬንድ ነን፣ እንገናኛለን፣ አንዳንድ ቦታዎች ላይ ምናምን እንደዋወላለን። ግን ለምን እንትን አላችሁ ስትል አንደኛ የቤተሰብም ጉዳይ አለ። ገብቷል። ቤተሰብ የማይፈልገው ነገር ሊኖር ይችላል። በእኔና በሷ ግን ላይክ እንደ ኖርማል ነበር የጀመርነው። ስናቆም እንደዛ ነበር ማለት። እንደ ኖርማል ማቆም የለም እንጂ የሆነ አሁን አንዳንድ ሰው ወይ ቺታ አድርገ ወይም የሆነ ወይ አድርጋ ወይም የሆነ ነገር ምናምን የሆነ አንጓ የሆነ ነገር ሊኖር ይችላል። እኛ ግን እንደዛ አይነት ነገር አልነበረም። የቤተሰብ ነገር እሷም እኔም አወራን። ከዛን እናቁም ብዙ ጊዜ እንባባላለን። አንዳንዴ ኦኬ የማን ቤተሰብ ነው ሰፖርት የማያደርገው ነበር? እኔም አልሰማም። የሷ ልጅ በዛ የሷ ቤተሰብ እዛ ነው ያሉት? ኖ እዚህ ናቸው። ግን ያው አንዳንድ ነገሮች እንደዚህ ምን የሆነ ነገር ተጣላንበት የምንለው ነገር የምር ነው የምልህ የለም። አዎ ማለት በጣም ደስ ትሉ ነበረ። በጣም ብዙ ሰው በዛ ያውቃቸዋል እና ሁሉም ሰው ለምን እያለ አንዱ የሚቆጭበት ብዙ ሰው ስቲሊንግ ይጠይቀኛል። ግን እርግጠኛ ነኝ እዚህም ሰው ሲመጣም ሰው ለምንድን ነው እያለም ይጠይቅ ይሆናል። ኦፍ ኮርስ እንዲም አሁን ትንሽ እንትን ይላል። እንዲም በፊት በጣም ይጠይቁኝ ነበር፣ እዚህም እዛም በቴክስትም የሚደውልም ምናምን አለ። እንዴት ነበረ ግንኙነታቸው የነበረው? እንዴት ነው የተዋወቃችሁት? እኔ እየሰራ ነበረ፣ ቪዲዮዎች ትሰራ ነበረ። መጀመሪያ ከሲስተሯ ጋር ነበር የተገናኘ ነው። ከዛን ስናፕ ቻት ላይ ብቻ ስናፕ ይዛን አክቲቭ ነበርን፣ በዛ ምናምን ነው። ከዛን ማውራት ጀመርን፣ አፈጠን ነው ዙርን፣ ከዛ ጀመርን። አሁንም አፈጠን ነውና ሚዲያ ላይ መጣ። ኦኬ ማን ነው ሚዲያ ላይ እንቅረብ ብሎ? ሚዲያ ላይ ኦፍ ኮርስ እኔ ሚዲያ ላይ በጣም እንትን ስለሆንኩኝ እየሰራው ስለነበረ እሷ እንዲሁም ብዙ ጊዜ ካያት ሼም ይዛታል ምናምን እኔ ነበርኩኝ ወደ ሚዲያው እንስራ ምናምን ያልኳት ነበር። ከዛን ደግሞ ሰው ሚያይ ነበር። እኔም በጣም ጠቆርኩ፣ እሷን በጣም ነጣችና በዛ ምክንያት በቃ ያዩኝ ነበር ምናምን በቃ በዛ ምክንያት ወደ ሶሻል ሚዲያ መጣና ከዛ ነው የቤተሰብ እንትን የመጣው። ከዛ በኋላ ሲወጣ እኛ ማፈላን መሰል። ከዛ ፈገግታ ሪያክት ቀረባችሁ? ፈገግታ ሪያክት ከዛ ፈገግታ ሪያክት ቀረባችሁ። ለይተልኝ የሶሻል ሚዲያውን ለብቻ በኋላ ፈገግታ ሪያክትን ደግሞ ጠይቃለሁ። ሶሻል ሚዲያ ላይ መውጣታችሁ አንድ ላይ እንዳትቀጥሉ ተጽዕኖ ፈጥሯል ብለህ ታስባለህ? አንዳንድ ሰውም የተለያየ አስተያየት ስለሚሰጥ ብዙ ነገር ሊኖር ይችላል። እንዲሁ አይቶ ጄጅ የሚያደርግ ሰው አለ ምናምን። በእኔ ግን ምንም የፈጠረብኝ ነገር የለም። አሁን ለእኔ ለራሴ ግን እንደ እንትን ኢንጀነራል ስትወስደው የሚፈጥርበት ሰው አለ። እኔ አሁን እንትን ብልም ስቲል አደርጋለሁ፣ እንደዛ ቀጥላለሁ፣ ይዤ እቀርባለሁ ሚዲያ
ስለዚህ ቀጣይ ሄኖክ በአዲሱ ፍቅረኛውን ጠብቀዋለን። ጠብቁኛላችሁ። እሺ በጣም አሪፍ። ከዛ ፈገግታ ሪያክት ላይ እንመለስ። ፈገግታ ሪያክት ከቀረባችሁ በኋላ በጣም ዝነኛ ሆናችሁ ነበር እንደ አዲስ ማለት ነው። ብዙ እስኪ ንገረኝ፣ ምንድነው የነበረው ሪያክሽን በሰዓቱ የነበረው እንደቀረባችሁ የነበረውን ነገር እስኪ ንገረኝ። ጥሩ ነበር ፊድባኩ? ማለት እዛ ምናምን ያው ብዙ ምንትን ሰው አበሻ ምናምን አትልም፣ ግን እዚህ ስመጣ እዚህ በርገር ቤት የሆነ ቤት ምናምን ሲሄድ በቃ እንደ ትልቅ አክብሮ የብዙ አመት የትዳር ታሪክ እንዳላቸው ሰው እንትንስ ወይ ብቻንም ስትሄድ ምናምን ነገር እንደዛ ይጠይቁ ነበረ። እና ፈገግታ ስም እየጠቀሱ ይብል ፈገግታ ሪያክት ላይ እንደዚህ ምናምን ሲሪየስ ስም ነው በቃ ፍቅራቸው ብሎ ሰው ማክሰት ሞሪ ወሰደም። ከዛ በኋላ ሲሪየስ ነበር እኮ ግን ያ እኮ ከዛ በፊትም አሁን ከዛ በኋላ ደግሞ ትልልቅ ሰዎች የምትላቸው እንደ አርቲስቶችም ትልልቅ በእድሜ የሚገፉ ሰዎች ምናምን ሰዎች ሲያገኙ እንዲ ምናምን እያሉ ሜንሽን እያደረጉ ፈገግታ ሪያክትን ይጠይቁኝ ነበር። እንዛ ባንቀርብ ምናምን ብለህ ታስባለህ? አላስብም። ምክንያቱም በዛ ምክንያት መጣብኝ ብዬ የማስበው ነገር የለም። የመጣብህም ነገር የለም? ፈገግታ ሪያክት አሁን ስለቀረብክ ሚዲያ ላይ ምናምን ሳይሆን ማንኛውም ሰው በፍቅር እየኖረ የመጀመሪያውን ጊዜያቶች በአሪፍ ሊሄድ ይችላል። የሆነ ሰዓት ላይ ግን ሊሰለቻች ይችላል። በዛ ምክንያት ሊፋታ ይችላል እንጂ እኔ አሁን ሚዲያ ላይ ስለቀረብኩ አፋታኝ አፋቀረኝ ምናምን። ወደ ቀጣዩ ጥያቄ ልግባልና ከተለያያችሁ ስንት ጊዜ ሆናችሁ? 3 አመት ምናምን። የመጣ ጊዜ ተለያይተ ነበር? ያ ባለፈው ሳገኘ ላስት ይር የዛኔ ግን በጣም አጥብቄ ጠይቄሃለሁ። ስልክ እየወጣ ታወራለህና እሷን ነው እያወራው ያለ ምናምን ያልከን ነበር። ሌላ ፋሚሊ ነች። የዛኔ አክቹአሊ ከዚህ እንደሄድኩ አካባቢ ነበር መጀመሪያ ሰዓት እዚህ ደርሼ እንደሄድኩ አካባቢ እዚህ ኦኬ ተመልስ እንደሄድክ እንዲም ብዙ ሰው ያስበው በዛ ሄደ ቺታ አድርገ ምናምን እንደዛ ነው የሚያስበው። ኦኬ ስትመጣ ነው ኦሬዲ ተለያይተን የመጣህ ወደዚህ? ኖ ስመጣ አንድ ላይ ነበር። ስመለስ የተወሰነ ጊዜ ነበርን። ከዛም በኋላ ነው ኦኬ አሁን ችግሩን ታዲያ ማለት ይሄን ያህል ቀላል ነው? የቤተሰብ ምክንያት ማለት በጣም ቀላል ነው። ባይዘው ቤተሰቦቿን እንትን ለማለት ነገሩን በቤተሰብ መሄድ ነው አይደለ? ማለት በቃ አንተ ቤተሰብ ብትልክላቸው ሽምግልና ምናምን በጣም ኢዚ ነው፣ በዛ መታረቅ ይችላል። ግን እናንተ ችግሩን ለመፍታት አልሞከራችሁም? ሁለታችሁ ለመታረቅ ምናምን ከሁለት አንዳችሁ? ያ እኔ መጀመሪያ እኔ ነበርኩ እንዲም በሆነ እንትን ስንል ኖ ምናምን ያለ። ከዛም በኋላ ደግሞ እኔ ድጋሚ እንታረቅ ማለት ጀመርኩ። ከዛን እንደ አዲስ እንትን ላስብበት ምናምን እንገናኛለን እንዳልኩ ጓደኛዬ ማለ አንድ እሱም ጓደኛ ነበረችው፣ አብረን እናሳልፍ ነበር ምናምን ጀስ መገናኘት ማለት ለመታረቅ ፈልጌ ነበር ለተወሰነ ጊዜ። ከዛን ግን ሁለታችንም ብዙ ፑሽ አላደረግም። አብሯቸው የነበረ ወዳጅ ምናምን ሊያስታርቃቸው አልሞከረም? እንዳልኩ ያው ጸባችን እንደዚህ እንትን ስላልሆነ ምን ሰው ማያውቅም እንደዚህ የምትለው ነገር የለም እንዲህ ነው ምናምን ብሎ ሊያስረዳው የሚችል ማለት እኔም ጠይቄሃለሁ እንዳልተለያያችሁ አብራችሁ እንደሆናችሁ ነው የነገርከኝ። ከዛ የሆነ ጊዜ በሶሻል ሚዲያ መውጣት ጀመረና እንዴት ማን አወቀ እንትን ላይ ሶሻል ሚዲያ ላይ ያሉንን ነገሮች ሃይድ አጥፋት ጀመርን። አንደኛ በእሷም በእኔም ያለው ማጠፋ ነው። ከዛን ሲቀጥል ደግሞ ስለ ሀገርም ዝፈን ስለምንም ዝፈን እሷን ናፍቆ ነው፣ እሷም ጋር ስትሄድ ደግሞ እሱ ናፍቆሽ ነው ያለ እሷ አንተ ያለ እንደዛ ማለት ጀመሩ። በዛ ገነነ በቃ እንጂ እንዲህ ብለን እንዲሁም አልተናገርንም። አይ በጣም የሚያሳዝን ታሪክ ነው። ከዛ በኋላ ሄኖክ ጠበስክ እንዴ? ያ እሱም አልቆየም። እሺ መጀመሪያ ዴት አደረክ፣ ከዛ በኋላ አልተሳካም? ኖ ቆይተናል። ከዛችም ጋር ቆይተናል እኮ 8 ወር 9 ወር ቆይተናል። አሁን ሄኖክ የፍቅር ጓደኛ አለችው? አሁን ይሻለው። ስንት ጊዜ ሆነ ከአዲሷ ጓደኛ ጋር? አመት ምናምን። አሁን ያለችው ጓደኛ ወይ አንተ አይረብሽም ያን ነገር ስታስበው ወይስ እንዳለፈ ታሪክ ነው የምትቀበለው? እኔ እንዳለፈ ታሪክ ያለፈ ነገር ያለፈ ብዬ ነው የማስበው። ግን ምንድነው አብሮ ለሚሆን ሰው ሊደብረው ይችላል። ለምሳሌ
አንደኛዋ ጓደኛዬ ማዘሯ የምታውቀው ስቲል ከሳሽ ጋር እንደሆንኩ ነበር የእሷ ጓደኛዬ ማለት ነው። ስንገናኝ ምናምን ያው አታውቅም የእንትና ጓደኛ ምናምን ትላለች። ገብቷል። ኦኬ እዛው ለንደን ነው ያሉት። የእንትና ጓደኛ ምናምን ግን እኔ የልጇ ጓደኛ ነበርኩ በሰዓቱ ነው። እንደዚህ አይነት ነገር አሁን እሷ እንትን ብትል ኦኬ እናትየዋ ሳታውቅ ሁለታችሁ ጓደኛ ሳትሆኑ ኖርማል ፍሬንድ ሆናችሁ ነው የሄዳችሁት እናትየዋ ጋር? ያ የምታውቀው ስታየኝም የሆነ ቦታ ምናምን ያው ያቺኛዋን ነው ሜንሽን የምታደርገው። እሷ ሊደብራት ይችላል። ገብቷል። ለማስተዋወቅ ራሱ ምናምን እንትን ሊላቸው ይችላል እንጂ ለኔ ችግር የለም። አንተ ችግር የለብኝም ብለኛል ተደጋጋሚ። ግን ልጠይቅህ ከዚህ በኋላ በሶሻል ሚዲያ ግንኙነትን ወይም ፍቅረኛህን ይዘህ ትወጣለህ? እሷ ፈቃደኛ ከሆነች ይዤ እወጣለሁ። ችግር የለም። የምሬን ማለት ማተር አያደርግም ብለህ ነው የምታስበው ማለት ነው? አንድ ሰው ጋር ከተዋደድ ማንም አሁን እኔ ካፈቀርኳት ምንም ትሁን ማንም ትሁን ኦልሬዲ ተቀብያታለሁ። ገብቷል። ሰው ስላወራ ምናምን የሚቀይር ነገር የለም። ያው ሶሻል ሚዲያ ላይ ሰው ምናምን ብሎ ኮሜንት የሚል በእኔ ማለት ነው የሚለው ሶሻል ሚዲያ ላይ አውቋቸው እዛው ሲፋቀሩም ሲለያዩም ስለሚያቸው ነው እንጂ ብዙ ሰው ደሴም ላይፍ ያለው በጣም ብዙ ሰው አለ። አሱማ ሁላችንም ስለማይታው ለኔ እንደዛ ብዬ ነው ማሰብ። የሶሻል ሚዲያን ፕሬዘንት ለማድረግ ነው። ከዚህ ሰውዬ ጋር ፎቶ ተነስተሃል እና ቪዲዮም ለቀሃል። አይ ቲንክ ከ3 አመት በፊት ነው ይሄ ከ3 ከ4 አመት በፊት እና የሆነ ታሪክም ጽፈህበታል ከፍቅር ጋር በተገናኘ ምናምን። አሁን ደግሞ በጣም ብዙ ሰው ሰውየው ጋር እየሄደ ፎቶ እየተነሱ ይለቁታል፣ በሙዚቃ እያጀቡ ቪዲዮም እየሰሩ ይለቁታል። እና መጀመሪያ ስለፖስተትከው ንገረኝና ምንድን ነው የተሰማህ አሁን ላይ? ያው መጀመሪያ ያየሁት ባንተ ስለሆነ ነው። መጀመሪያም እንዲህ ሶሻል ሚዲያ ላይ ኢንስታግራም፣ ቲክታክ ሁሉም ፔጆች ላይ እኔ ነበር የፖስተትኩት። ምክንያቱም እዛ ሰፈር ነው ተወልጄ የሚያደግኩትም እነሱም ጓደኞቼ የሰፈር ልጆች ምናምን ያውቁታል። እንደዛ እንደሆነ ታሪኩን አናውቅም። ኢንግላንድ ስመጣ ወደዚህ ፎቶ ተነሳውና ታሪኩን እዛው ነገሩኝ ማለት ነው። ከኔ የተሻሉ ሰዎች የማስባቸው ከነሱ ጋር ጻፍ ነው ታሪኩን ጻፍለው ምናምን ፖስት አደረኩት። እንዲሆናል ብዬ አላሰብኩም ነበር በሰዓቱ። ግን በጣም ባጭሩ ምን ነበረ ታሪኩ ያሉህ? የፍቅር ታሪክ ነው። ከልጅቷ ጋር በነበረው ሰዓት የነበረበት ቦታ ላይ እስካሁን ቁሞ እየጠበቀ እንደሆነ ለ20 ምናምን አመት እንደነበረ ኢንጂነር እንደነበረ ምናምን ነው እሱን ጠቅለል አድርጌ የጻፍኩት ነበር። ዘፈኖችም ላይ ዘፈኖችም ላይ አለ ኢየሱስ ፈይሳ እነ ብዙአየሁ ሮፍናን ጨምሮ አሁን አዲስ ሰርተውለታል። የፍቅር ላይፍ አለው ነበረው። እዛ ላይ የተጻፍኳቸው የሆነ ፐርሰንቱ ትክክል አለው። ግን አሁን ከቤተሰቦቹ ጋር እንዳልኩ በቀደም እንዳወራ ነው ተገናኝተን የማውራት እድሉ ነበረን ከጓደኞቹም ጋር ከቤተሰቦቹም ጋር እና የተሳሳተ ብዙ ነገር እንዳለው መናገር ይሄ የሚታወቀው ታሪክ ሰው ከሚያውቀው የተጋነነ የቀረበው ነገርዬ ወይስ ሌላ ታሪክ አለ? ሌላ ታሪክ። ያ ታሪክ የሆነ ፐርሰንት አለው ግን የማጠብቀው ነገሮች እንዳሉት እዛ ላይ እና ደግሞ በሚፖስተው ነገር እዚህ ሶሻል ሚዲያ ላይ ቤተሰቦቹ በጣም እንደሚናደዱ እንደከፋቸው ነው የነገሩ። ስፔሻሊ ወንድሙ ሊሻለው እንደሚችል መድኃኒት እንዳለው ምናምን እሱን ነገር ያው ዩቲዩብ ላይ እንደነገርኩ እየሰራሁት ነው። በጣም ብዙ ቀን ይለፋው። ያ በቃ በአጠቃላይ ትክክለኛ የሆነውን ነገር የነገሩንን ነገር ቤተሰቦቹ ያን ነገር ነው ይዘን ለመምጣት ያሰብነው። ምክንያቱም እዛ ጋር ሰውየው ባልሆነ ታሪክ ነው ኢንጂነር ነው ምናምን ያልሆኑ ታሪኮች ብዙ አሉት። አንተ መጀመሪያ ያደረከውም ልክ ነው ብለህ ታምናለህ? እኔ ለእንደዚህ ሳይሆን ያው በሰማሁት ሰዓት ልክ አይደለም የሆነ ፐርሰንቱ ልክም ነው የሚለው ደግሞ ሊሻል ይችላል ሲባል አሁን ድጋሚ የሰራሁት በጣም ለዛ ነው። መድኃኒቱ ጃገር ምናምን እንደዚህ አይነት ነገሮች የበሽታውንም ስም ነግረውናልና ያ ነገር ከመጣለት ሊሻል ይችላል። ያን ኦፖርቹኒቲ የማግኘት እድል አለው። ግን ልክ አይደሉም ማለት ዝም ብሎ አሁን ሰው ሄዶ እንደምታየው ፎቶ ተነስቶ ወይ መጠጣጠጥቶት ምናምን ነው እንትን የሚለው ያ ነገር ልክ አይደለም። ቤተሰቦቹ በጣም እንደተደበሩ እንደከፋቸው የነገሩ ግን ሶሻል ሚዲያ ላይ ወጥቶ መናገር ስለማይፈልጉ ሶሻል ሚዲያ ላይ ሁለት አይነት ኮሜንቶች አሉ። ኔጌቲቭ እና ፖዚቲቭ አይደል? ኔጌቲቭ ኮሜንቶች እንዴት ነው የምታስተናግዳቸው?
እኔ ኢቭን ዲሊት ምናምን አላረግም። ደብር የጻፍኩት ሰው ሊሆን ይችላል። ምንም መልስም አልመልስም አይቼም። እንዲሁም በእኔ ላይ ስድብ ሆኖ የሚያስቅ ከሆነ አንዳንዴ ኮሜንቱ ላይ ስቄ ምናምን እወጣለሁ እንጂ እኔ በሁለቱም ምንም እንትን አለ። ሁለት ስፔሻሊ ፖዚቲቭ የሚጽፉትን በጣም ሪስፔክት አለኝ ለነሱ። ስለዚህ በአሁኑ ኢትዮጵያ ቆይታ በጣም ብዙ ነገሮችን እያየን ነበረ። ሞር ደግሞ ከዚህ በላይ ኢንፎርሜሽን ከፈለጋችሁ ደግሞ የሱ የዩቲዩብ ቻናል ላይ መግባት ትችላላችሁ። እኔ ስለነበረን ቆይታ እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። ተመልሰ መተክ ደግሞ ብዙ ነገር አብረን እንሰራለን። ትራቭል ላይ በተገናኘ እኛም ሽርሽር ጋር አብረን ኮላብ እናደርጋለን ብዬ ተስፋ አደርጋለሁ። ቴንኪው በጣም ቴንኪው አሌክስ። እኔም በጣም እወዳለሁ፣ አከብርሃለሁ። ከዚህ በላይ ትልቅ ደረጃ ላይ ሆነ እንደማገኝ ደግሞ ተስፋ አደርጋለሁ። ቴንኪው።